ዲጂታል ማርኬቲንግ በአሁኑ ሰዓት እጅግ በጣም ብዙ እየተወራበት ያለ ቶፒክ ነው። እናም እስቲ በዛሬው ቪዲዮአችን አጠር መጠን አድርጌ ስለ ዲጂታል ማርኬቲንግ ምንነት ባጭሩ ላብራራላችሁ ሞክራለሁ። ሰላም፣ እንዴት ናችሁ የቻናላችን ተከታታዮች? ለቻናላችን አዲስ ለሆናችሁ እኔ ሄኖክ እባላለሁ። አይ ኖ ቪዲዮ ሼር ካደረግን ትንሽ ቆየት ብለናል። ከዚህ በኋላ ኮንሲስተንትሊ ፖስት ለማድረግ እንሞክራለን። እንግዲህ እንደነገርኳችሁ ለዛሬ ያዘጋጀውላችሁ ቶፒክ ስለ ዲጂታል ማርኬቲንግ ነው። ነገር ግን ስለ ዲጂታል ማርኬቲንግ ምንነት ከመነጋገራችን በፊት እስቲ ማርኬቲንግ ራሱ ምን ማለት እንደሆነ መለስ ብለን እንነጋገር። እንግዲህ ማርኬቲንግ አንድ ግለሰብ ወይም ድርጅት ስለሚሰጣቸው ምርቶችና አገልግሎቶች ገበያ ላይ አውጥቶ የማስተዋወቅ ስራ ማለት ነው። ወደ ዲጂታል ማርኬቲንግ በምንመጣበት ሰዓት ደግሞ እነዚህን የማስታወቂያ ስራዎች በአካል ሳይሆን የተለያዩ ዲጂታል ሚዲያዎችን በመጠቀም ለምሳሌ ኤሌክትሮኒክ ዲቫይሶችን እና ኢንተርኔትን በመጠቀም ምርትና አገልግሎቶቻችንን የምናስታውቅበት መንገድ ነው። እንግዲህ ስለ ዲጂታል ማርኬቲንግ ጠለቅ ብለን ከማውራታችን በፊት ለምን ዲጂታል ማርኬቲንግ በአሁኑ ሰዓት እጅግ በጣም ተፈላጊ እንደሆነ የተወሰኑ ነገሮች ልበላችሁ። እንግዲህ ዲጂታል ማርኬቲንግ በአሁኑ ሰዓት እጅግ በጣም ተፈላጊ ከሆነበት ምክንያቶች የመጀመሪያው ምንድነው? የኦዲየንስ አክሰስ ነው። እንግዲህ እንደምታውቁት ብዙዎቻችን በአሁኑ ሰዓት ጊዜያችንን እያሳለፍን ያለ ነው ወይ ስልካችን ላይ ነው ኦር ኮምፒውተር ላይ ነው አሊያም ደግሞ ቲቪ እየተመለከትን ነው። ስለዚህ እንግዲህ ድርጅቶች እኛን ወይም ተጠቃሚዎችን ማግኘት የሚፈልጉ ከሆነ እነዚህን ሚዲያዎች ተጠቅሞ ማስታወቂያዎችን መስራት ምንም ጥያቄ ውስጥ የሚገባ ነገር አይደለም ማለት ነው። ሶ ኦዲየንስ አክሰስ ዲጂታል ማርኬቲንግን ተመራጭ አድርጓል ማለት ነው። በሁለተኛ ደረጃ ደግሞ ኮስት ኢፌክቲቭነስ ነው። ይህንን ስል ምን ማለት ነው? ለምሳሌ አንድ ድርጅት ሌትስ ሴይ ሳፋሪኮም ልበል በየቦታው የተለያዩ ባነሮችን ሰርቶ ማሰቀል ሊፈልግ ይችላል። እነዚህን ማስታወቂያዎች ወይም እነዚህን ባነሮች በሚያሰራበት ሰዓት እንደምታውቁት እንግዲህ ብዙ ወጪዎችን ኢንከር ሊያደርግ ይችላል። የመጀመሪያው ቦታ መከራየት አለበት። ከዛ በተጨማሪ ማስታወቂያውን ራሱን ማሰራት አለበት። የሰራተኛ ሊከፍል ይችላል። እንግዲህ እነዚህን ሁሉ ኮስቶች በምታዩበት ሰዓት ወይም ኮንሲደር በምታደርጉበት ሰዓት ሲግኒፊካንት ነው፣ ወጪው ብዙ ነው። ይሄው ድርጅት ራሱ ሳፋሪኮም ደግሞ ለምሳሌ ፌስቡክ ላይ አንድ አድቨርታይዝመንት ልልቀቅ ቢል የሚያወጣው ኮስት ወይም ደግሞ ኢንከር የሚያደርገው ኮስት ማስታወቂያውን ወይም ባነሩን ፊዚካል አዱን ለማሰራት ከሚያወጣው ኮስት ምንም አይገናኝም። ኦልሞስት ፍራክሽኑን እንኳን አያክልም ማለት ነው። ስለዚህ ኢን ተርምስ ኦፍ ኮስት ወይም ደግሞ ወጪያችንን ከመቀነስ አንጻር ዲጂታል ማርኬቲንግ አጌን ከትራዲሽናል ማርኬቲንግ አንጻር እጅግ በጣም ተመራጭ ነው ማለት ነው። እንግዲህ ሶስተኛ ላይ ደግሞ ROI ወይም ደግሞ ሪተርን ኦን ኢንቨስትመንት የሚባል ነገር አለ። ይህንን ስል ምን ማለት ነው? እኛ አንድን ማስታወቂያ ስናሰራ የምናወጣው ወጪ ጉልበት አለ፣ ጊዜ አለ፣ የምናወጣው ገንዘብ አለ። ይህ ኢንቨስትመንት ነው እና እነዚህን ወጪዎች አውጥተን ማስታወቂያዎችን ስናሰራ ኤክስፔክት የምናደርገው ወይም ደግሞ የምንጠብቀው ሪተርን ወይም ደግሞ መልስ አለ። ይሄ ለምሳሌ ብዙ ምርቶችን መሸጥ ሊሆን ይችላል፣ ኦር ደግሞ ብዙ ተጠቃሚዎች አገልግሎቶቻችንን እንዲያገኙ ማድረግ ሊሆን ይችላል። ብቻ ማስታወቂያውን የምናሰራበት የራሳችን የሆነ ዓላማ አለን እና ዲጂታል ማርኬቲንግን በምንጠቀምበት ሰዓት ማስታወቂያችን ምን ያህል ኢፌክቲቭ እንደሆነ ትራክ ለማድረግ እጅግ በጣም ቀላል ነው። ይህንን ስል ምን ማለት ነው? ለምሳሌ ቅድም ስነግራችሁ የነበረው የፌስቡክ አድ ጋር ተመልሼ ልምጣና አንድን ማስታወቂያ ለቅቄ ያንን ማስታወቂያ ምን ያህል ሰው እንዳየው፣ ምን ያህል ሰው ክሊክ እንዳደረገበት፣ ያንን ማስታወቂያ ሰው አይቶ ምን ያህል ሰው እቃ እንደገዛ፣ ምን ያህል ሰው ኦርደር እንዳደረገ፣ በአጠቃላይ የለቀቁት ማስታወቂያ ምን ያህል ኢፌክቲቭ እንደሆነ ትራክ ለማድረግ ከትራዲሽናል ማርኬቲንግ ዲጂታል ማርኬቲንግ ተመራጭ ነው ማለት ነው። እንግዲህ ይህን ያህል ስለ ዲጂታል ማርኬቲንግ ምንነትና ስለ ዲጂታል ማርኬቲንግ ጥቅም ከተነጋገርን፣ ቀጥሎ ደግሞ ስለ ዲጂታል ማርኬቲንግ ካታጎሪዎች ትንሽ እንነጋገር። እንግዲህ ከዲጂታል ማርኬቲንግ ካታጎሪዎች አንዱ የኮንተንት ማርኬቲንግ ነው። እንግዲህ ኮንተንት ማርኬቲንግ ስንል አንድ ድርጅት ወይም ግለሰብ ስለሚሰጠው ምርትና አገልግሎት ወይም ከሚሰጣቸው ምርትና አገልግሎቶች ጋር የተያያዙ ኮንተንቶችን ሶሻል ሚዲያ ላይ ፐብሊሽ ሲያደርግ ማለት ነው። ይህንም በቀላሉ ለመረዳት እንዲያስችለን ለምሳሌ እናንተ ጸጉር ቤት አላችሁ ልበላችሁ። እንግዲህ ጸጉር ቤት ካላችሁ ከጸጉር ጋር የተገናኙ ቪዲዮዎችን ለምሳሌ ዩቲዩብ ላይ ፐብሊሽ ብታደርጉ ስለ ጸጉር አሰራር ሊሆን ይችላል፣ ስለ ጸጉር እንክብካቤ ሊሆን ይችላል። የተለያዩ ቪዲዮዎችን ዩቲዩብ ላይ ፐብሊሽ ብታደርጉ ሁለት ጥቅም አለው። አንደኛ ኦዲየንሱን ኤጁኬት እያደረጋችሁ ነው ወይም ተከታዮቻችሁን እያስተማራችሁ ነው። ሁለተኛ ደግሞ ምን እያደረጋችሁ ነው? ቢዝነሳችሁን እያስተዋወቃችሁ ነው ማለት ነው። ስለዚህ እንደዚህ አይነት የማስታወቂያ ወይም ደግሞ እንደዚህ አይነት የዲጂታል ማርኬቲንግ ሜተድ ምን ይባላል? ኮንተንት ማርኬቲንግ ይባላል። እኔም አሁን ለምሳሌ እያደረግኩ ያለሁት ምንድነው? ኮንተንት ማርኬቲንግ ነው። እንደምታውቁት አይስኮርቴክ የአይቲ ትሬኒንግ ሴንተር ነው። ብዙ አይነት የአይቲ ኮርሶችን እንሰጣለን። ስለዚህ ከዛ ጋር የተገናኙ ቪዲዮዎችን እየሰራኝ ሬጉላርሊ ዩቲዩብ ላይም ቲክቶክ ላይም ለመልቀቅ ሞክራለሁ እና ያ በራሱ ምንድነው? ኮንተንት ማርኬቲንግ ነው ማለት ነው። ኦዲየንሱን እያስተማርኩኝ አት ሴም ታይም ደግሞ ስለ ትምህርት ቤቱ ምን እየሰራን ነው ማለት ነው? ማስታወቂያ እየሰራን ነው ማለት ነው። ቀጥሎ ደግሞ ምን አለ? ሶሻል ሚዲያ ማርኬቲንግ አለ። ሶሻል ሚዲያ ማርኬቲንግ ከስሙ እንደምትረዱት የተለያዩ የማህበራዊ ትስስር ገጾች ላይ ባይ ዘ ዌይ ያንን ቃል ስጠቀመው በጣም ነው የሚሸክከኝ፣ ለምን እንደሆነ አላውቅም። ግን የተለያዩ የማህበራዊ ትስስር ገጾች ላይ ይሁን እለዋለሁ
ስለ ድርጅታችን ምርትና አገልግሎቶች ማስታወቂያዎችን ስንለቅ ማለት ነው። ለምሳሌ ኢንስታግራም፣ ቲክቶክ፣ ፌስቡክ ላይ የተለያዩ ማስታወቂያዎችን ስንለቅ ማለት ነው። ብዙ ጊዜ እነዚህ ማስታወቂያዎች በምንለቅበት ሰዓት ለሶሻል ሚዲያ ካምፓኒው የምንከፍለው የተወሰነ ገንዘብ ይኖራል። እንግዲህ ይህንን ገንዘብ የምንከፍለው ማስታወቂያችንን የምንፈልጋቸው ሰዎች እንዲያዩልን ተደራሽነት እንዲኖረው ስንል ይህንን ክፍያ እንከፍላለን ማለት ነው ለዛ ሶሻል ሚዲያ ካምፓኒ። እንግዲህ ሶሻል ሚዲያ ማርኬቲንግ ከሌሎች ተመራጭ የሚያደርገው ምንድን ነው? ማስታወቂያ በምትለቁበት ሰዓት ማስታወቂያውን እንዲያይላችሁ የምትፈልጓቸውን ኦዲየንስ ስፔሲፊክሊ ታርጌት ማድረግ ትችላላችሁ። ይህንን ስል ምን ማለት ነው? ለምሳሌ ማስታወቂያውን እንዲያይላችሁ የምትፈልጉት ሰው ከስንት እስከ ስንት እድሜ ያለው ሰው ነው? ጾታቸውስ ምንድን ነው? የሚኖሩበት አካባቢ የት አካባቢ ነው የሚለውን ይህንን ቀድማችሁ ስፔሲፋይ አድርጋችሁ ስለሆነ የምትለቁት ማስታወቂያ እጅግ በጣም ኢፌክቲቭ የመሆን እድሉ ሰፊ ነው ማለት ነው። ቀጥሎ ደግሞ ምን አለ? ሰርች ኢንጂን ኦፕቲማይዜሽን ወይም ኤስኢኦ አለ። ይህንን ስል እንግዲህ በቀላሉ እንድትረዱት ለምሳሌ እናንተ ሬስቶራንት አላችሁ ልበላችሁ እና አንድ ሰው ጉግል ላይ ሄዶ ሬስቶራንት ኒር ሚ ብሎ ሰርች በሚያደርግበት ሰዓት ጉግል የእናንተን ሬስቶራንት ከላይ እንዲያመጣላችሁ የምትፈልጉ ከሆነ ሰርች ኢንጂን ኦፕቲማይዜሽን መሰራት አለበት ማለት ነው። ይህንን በቀላሉ ለመረዳት አንድ ሰው ጉግል ላይ ወይም ኤኒ አዘር ሰርች ኢንጂን ላይ ሄዶ ሰርች የሚያደርጋቸውን ተርሞች ቀድመን እኛ አውቀን እነዚህን ወርዶች ወይም እነዚህን ኪወርዶች እና ተርሞች ዌብሳይታችን ላይ ኢንኮርፖሬት ስናደርግ ወይም ስናስገባ ጉግል ማንኛውም ሰው እነዚህን ነገሮች ሰርች በሚያደርግበት ሰዓት የእኛን ዌብሳይት ከላይ ራንክ ያደርግልናል ወይም ከመጀመሪያው ፔጅ ላይ ያመጣልናል ማለት ነው። ከዛ በኋላ ሰዎች የእኛን ያገኛሉ። የእኛን ካገኙ በኋላ የእኛን ሰርቪስ ወይም የኛ ፕሮዳክት የመግዛት እድላቸው ሰፊ ነው ማለት ነው። ስለዚህ ይህንን ለማድረግ ምን መደረግ አለበት ማለት ነው? ሰርች ኢንጂን ኦፕቲማይዜሽን መሰራት አለበት ማለት ነው። ባይ ዘ ዌይ ሰርች ኢንጂን ኦፕቲማይዜሽን ራሱን የቻለ በጣም ሰፊ ፊልድ ነው። ምናልባት ወደፊት ስለ ሰርች ኢንጂን ኦፕቲማይዜሽን ራሱን የቻለ ቪዲዮ ሰራላችኋለሁ። ቀጥሎ ደግሞ ፔይ ፐር ክሊክ አድቨርታይዚንግ አለ። አንዳንድ ጊዜ አስተውላችሁ ሊሆን ይችላል የተለያዩ ዌብሳይቶች ላይ በምትሄዱበት ሰዓት ወይ ከላይ ወይ ከጎን ኦር ከታች የሆነች ትንሽዬ ቦታ ላይ የሚለጠፉ አዶች አሉ። እነዚህ አዶች ምንድናቸው? ፔይ ፐር ክሊክ አድቨርታይዝመንቶች ናቸው። ይሄ ማለት ምን ማለት ነው? አንድ ሰው እዛ ዌብሳይት ላይ የሄደ ሰው ሌላ ለማንኛውም ፐርፐዝ እዛ ዌብሳይት ላይ የሄደ ሰው እነዚህን ማስታወቂያዎች አይቶ ክሊክ ካደረገባቸው ማስታወቂያውን የለቀቀው አካል ለዌብሳይቱ ኦነር የሚከፍለው ክፍያ ይኖራል ማለት ነው። that's why we call it pay per click። ስለዚህ ይሄም እንግዲህ ከዲጂታል ማርኬቲንግ ሜቶዶች ወይም አማራጮች አንዱ ነው ማለት ነው። ቀጥሎ ደግሞ ኢሜል ማርኬቲንግ አለ። እንግዲህ ኢሜል ማርኬቲንግ ከስሙ እንደምትረዱት ስለምንሰጣቸው ምርትና አገልግሎቶች ኢሜልን በመጠቀም የምንሰራው አድቨርታይዝመንት ነው ማለት ነው። እንግዲህ እዚህ ጋር በጣም መጠንቀቅ ያለብን ነገር ምንድነው? ኢሜል በምንልክበት ሰዓት ኢሜል ከምንልክለት ሰው ፍቃድ ማግኘት ይኖርብናል እንጂ ዝም ብለን ያገኘነውን ኢሜል ስለኛ ምርትና አገልግሎት ላገኘነው ሰው ዝም ብለን በምንልክበት ሰዓት የእኛን ድርጅት ከመጥቀም ይልቅ የብራንዳችንን ኢሜጅ ይጎዳብናል። ስለዚህ we have to be really careful ማለት ነው። በመጨረሻ ደግሞ በጣም ፌመስ እና ፖፑላር ስለሆነው የዲጂታል ማርኬቲንግ አይነት እነግራችኋለሁ። ይህ አፊሊየት ማርኬቲንግ ይባላል። አፊሊየት ማርኬቲንግ ማለት በማህበረሰቡ ዘንድ ታዋቂ የሆኑ ሴሌብሪቲዎች ሊሆኑ ይችላሉ ኦር ደግሞ ኢንፍሉዌንሰሮች ሊሆኑ ይችላሉ። ከነሱ ጋር አግሪመንት በመፍጠር ስለ የኛን ምርትና አገልግሎት እንዲያስተዋውቁልን ማድረግ ማለት ነው። እንግዲህ እነዚህ ሰዎች ብዙ ተከታዮችና አድናቂዎች ይኖራቸዋል። ስለዚህ እኛም ደግሞ የእነዚህን ሰዎች ተከታዮችና አድናቂዎች አክሰስ ማድረግ የምንፈልግ ከሆነ ከነዚህ ሰዎች ጋር አግሪመንት በመፈጸም ስለ ድርጅታችን ምርትና አገልግሎት ማስታወቂያ እንዲሰሩልን ማድረግ እንችላለን ማለት ነው። እንግዲህ ስለ ዲጂታል ማርኬቲንግ ያዘጋጀውላችሁ አጠር ያለ ቪዲዮ ይሄን ይመስል ነበረ። ኢንጆይ እንዳደረጋችሁት ምንም ጥርጥር የለኝም። ቪዲዮን ከወደዳችሁት ላይክ፣ ሰብስክራይብ ማድረግ እንዳትረሱ። ከዚህ በተጨማሪ ደግሞ ልክ እንደዚህ አይነት አስተማሪ ቪዲዮዎችን እንድሰራላችሁ የምትፈልጉ ከሆነ ኮመንት ሴክሽን ላይ ምን አይነት ቪዲዮ እንድሰራላችሁ እንደምትፈልጉ ጻፉልኝ። ከዚህ በኋላ እንደነገርኳችሁ ኮንሲስተንትሊ ፖስት ለማድረግ እንሞክራለን። በሚቀጥለው ቪዲዮ እስካገኛችሁ ድረስ